ይሄ ስለደነሰ በኔ እድሜ እኔ አቅም ካለኝ ለምን አልደንስም እንደፈለኩኝ በፈለኩት እድሜ ዛሬ ልብስ አልተመቸኝም እንዳሳይ ነበር እውነት ደንስልህ ነበር ሰይፉዬ ገና አሁን ዛሬ ምንድነው ሷሬ ነው የለበስኩ ዛሬ ክብር ነኝ እንደዚህ በየ በነገራችን ላይ አንቺ የቀድሞ አይደለችም አሁን ድረስ ስለኩኩ የሚባል ነገር አለ እንደው የልጅነቱ የወጣትነቱ ላይ ለውስጥሽ ነው እሺ ክራሽ የሚባል ነገር አለ እንግሊዘኛ ቃል ነው እኔ በልጆቼ ነው ያወቅኩት ሰርፕራይዝ እና ክራሽ በአማርኛ ካገኘልኝ ደስ ይለኛል እስቲ አምጣ ሰርፕራይዝን በአማርኛ ድንገተኛ ፈንጠዝያ እሱ አይደል አይጣፍጥ ሌላ እስቲ ፈልግ ድንገተኛ ፈንጠዝያ ሌላ ነገር ነው ድንገተኛ ፈንጠዝያ አንተ ዝም ብለህ ፈንጠዝያ ሰርፕራይዝ ነው እኮ ያልኩት ሰርፕራይዝ አይገርምም ሰርፕራይዝ ቃል የለውም ምን ይባል በአማርኛ ነው ድንገቴ የለማ በባህላችን የምን ሰርፕራይዝ ነው የለም እኮ ሰርፕራይዝ አናውቅም እውነት ነው መሆንም የለበትም አዎ እኛ ከሰነተ ምን ትላለች መሰለ ሰርፕራይዝ ብለው እንደው አንድ አበባ ይዞ አብየን ትልቅ ሙቅ አበባ ይዞ ከሚመጡ የሚጠቅመኝ ነገር ወይ የሚበላ ወይ አንድ ማህረብ እንደሆነ መታናፍጥበት ጦር ሰጥሻለች እንጂ ሰርፕራይዝ ነው ትላለች ወደቴን ነው ሰርፕራይዝ ነው አረጋባ ኮሜዲያን ደረጀ ወልዱ ያው እንግዲህ ወግ ነውና ወልዷል ምናምን በየስናገር እኛ ቢሮ አካባቢ አበባ የሚሸጡ ሰዎች አሉ ውይ አበባ ምን ልውሰድ ምናምን ስለ አበባ ግዴለም እኛ እናነሳለን አንተ ብቻ ገንዘብ ክፍል ብለው ለነገሩ የጠየቁኝ ገንዘብ ትንሽ ደነቀ በኋላ ላይ ብቻ በሩን ብርግድ ሲያደርግ ሲወሰዱ ልጆች ሰርፕራይዝ አሉት ምንድነው አበባ ማን ይላል ሰይፉ ሄሎ አልጠብሰው አልቀቀለው እውነቱን ነው ምን አለ በበግ ብትቀይረው አለ